አሁን የምገኘው ይሄ ሙዚየም እንግዲህ ጀርባው ደግሞ ይሄን ይመስላል። እቺን ቤት አያችኋት የተሰራች ያለችው ቤት አቀምጅልት እንዴት ናችሁ? ቀርካ ካዛን ትተን እዚህ ነው የምንሰራ። ማገዶ ይመስላል አይደል? ግን አይደለም፣ በቃ ማሽን ነው የሚመስለውላ ማለት ነው። አዲስ አበባ 4 ኪሎ ቤተ መንግስት ሳይቀር ደመራ የሚደመርበት ቦታ ይሄ ነው። አያችሁት? ኤግዚቢሽን ማዕከል የሚባለው ማለት ነው። አሁን የምገኘው ስቴዲየም አካባቢ ነው። በዚህ ፊት ለፊቴ መስቀል አደባባይ ይታየኛል። ወደዚህ ደግሞ እነዚህ ባሶች የምታያቸው እንግዲህ እነዚህ ናቸው። ድሃውን አርገው የያዙት ማለት ነው። ድሮ ገረጋንቲ ነበር በነገራችን ላይ በቅርብ ነው አስፋልት የሆነው። ባናት ደግሞ ድልድይ የባቡር ሀዲድ በዚህ ላይ ነው የሚሄደው። ከአንድ ሰዓት በኋላ አንድ ባቡር ይመጣል፣ እንጠብቀዋለን። ድሮ ቶሎ ቶሎ ነበር የሚሄደው፣ አሁን ግን በጣም የዘገየ ምናምን ነው የሚቀርበው ማለት ነው። ይሄ ባቡር በዚህ ቀጥታ ይሄ አያት ነው የሚሄደው። እዛ ጋር ይገነጠልና አንደኛው ደግሞ ወደ ቃሊቲ ይሄዳል። ከዚህ ደግሞ ወደዛ የት ይሄዳል መሰላችሁ? እስከ ጦር ኃይሎች። ከዛ ልክ እዛ ሄደው ደግሞ ሜክሲኮን አልፎ ልደታ አካባቢ ደግሞ ግንጥል ይላል ወደ መርካቶ። ያው በየጊዜ ይመጣል ይባላል፣ ግን እንደዚህ ተጠባብቀህ ነው የምትሄደው፣ እንዲህ እያልክ ማለት ነው። ያው እዚህ ጋር መጠባበቅ አለ። እና ደግሞ እነዚህ ባሶች ባይዘዌይ ቢሾፍቱ ድረስ ይሄዳሉ። አሁን ደግሞ ወደ መስቀል አደባባይ ምናምን እንሂድና እስኪ መስቀል አደባባይ ደግሞ አሁን ላይ ያለው ምን ይመስላል የሚለውን እስኪ ከዚህ በፊት ላላያችሁት። ባይዘዌይ ሌባ በጣም ስለበረከተ አሁን እንደ እጃችሁ ላይ ምናምን እየቀረጻችሁበት ቤት ስገቡ ፉቴጅ ስፈልጉ ስልኩም የለም ማለት ነው። አሁን እንሻገራለን ዜብራ። ያዝ አድርግልን፣ ተራዊኛ ነው። የት ልትሄድ የት ልትደርስ? ምን አሁን እኮ እዛ ጋ ይቆማል፣ ያው እዛ ጋ ይቆማል። እቺ በቅርብ ነው የታደሰችው፣ እንደዚህ አልነበረችም በፊት። የሆነች ሸቆጥቆጥ ያለች ነበረች፣ አሁን ያው ጃንጥላም ዘርግታለች። ማን ስፖንሰር ያደርጋል? እቺን ነው የምሻገረው፣ ሰልፊ ያደርግላችኋለሁ። አሁን ይሄ መስመር እንግዲህ የምታዩት እንዳለ ይሄ ወደ ቦሌ የሚወስደው ነው። እዛ ጋር ሲደርስ እዚህ ጋር ሲደርስ ወደዚህ ወደ ባምቢስ ወይ ወደ መገናኛ ይወስዳል። በዚህኛው ጋር ደግሞ ወደ ቦሌ ይወስዳል ማለት ነው። ፍላሚንጎ ነው እንግዲህ እየካለሁት። ይሄ የምታዩት እንግዲህ የቦሌ መስመር ነው። ባይዘው እዚህ ጋር ነው ለመስቀል ሴሬሞኒ ህብረ ዘማሪያን እዚህ ጋር ሆነው ትርኢታቸውን የሚያቀርቡት። ሰው የሚገነባው ስቴጅ የጋ ነው ማለት ነው። እዛ ጋር ነው። የማይቀርብበት የለም። የማይቀርብበት ነገር የማይቀርብ ነገር ብቻ ነው። ትልልቅ ኢቨንት ምናምን ሲዘጋጅ እዚህ ጋር ነው። አሁን እንደምታዩት ይሄ የሳይክል ስኩተሮች ምናምን አሉና ይሄ የምታዩት ቆይ አዙሬ ላሳያችሁ። የሚደመርበት እዚች ጋር ነው ማለት ነው። ክቧ ላይ በክቧ ሳይዝ ነው ደመራው የሚደመረው። ሶ ምዕመን ወይም ፕሮግራም ታዳሚዎቹ ደግሞ እዚህ ጋር ይሆናሉ። እዚህ ፊት ለፊት እዚህ ጋር ያለው ህዝቡ ደግሞ እዛ ይሆናል ማለት ነው። ከዛ ፕሮግራሟን ትደለቃለች። እንግዲህ አሁን ደግሞ የምገኘው ይሄ ፊት ለፊት እስጢፋኖስ ቤተክርስቲያን ነው። እስጢፋኖስ ትንሽ እንትኑ ከልሎታል ሀዲዱና ዛፉ። እዚህ ጋር የቦሌ ታክሲ መያዣ ነው። እቺ ደግሞ ኖታ አዲስ ነች። አይ ቲንክ ይሄ ሙዚየም ነው ባይዘው የቀይ ሽብር ሙዚየም። እዛ ጋር ታጉን አሳያችኋለሁ ምን እንደሚመስል። ሶ ይሄ ቦታ እንደዚህ አልነበረም። አሁን ነው እንደዚህ ሰፋ ያለው መንገዱ ምናምን። ሶ አሁን ምን ትተን መጣን? ስቴዲየምን እና መስቀል አደባባይን አልፈናል። አሁን ደግሞ የት ነው ያለነው ማለት ነው? ፍላሚንጎ ነው እየሄድን ያለነው። ይሄ ቀይ ሽብር ይባላል። ቀይ ሽብር ሰማዕታት መታሰቢያ፣ ቀይ ሽብር ሰማዕታት መታሰቢያ ነው ይባላል። እንግዲህ አብዛኞቻችሁ አታውቁትም አይ ቲንክ መሰለኝ። አሁን የት እንሄዳለን መሰላችሁ? ሙዚየሙ ጋር ነው የምንሄደው። አይ ቲንክ ይሄን ተራራ ነው። በፊት እንደዚህ አልነበረም። ኖርማሊ እንትን ነበር። ምንድነው ኖርማሊ የሆነ ደረጃ ማን አልነበረም፣ ቀጥ ያለ ነበር ደረጃው። እዛ አናት ብቻ ነበር። አሁን እዚህ ድረስ ሆኗል ደረጃው ማለት ነው። ሶ ይሄን ደረጃ እንወጣለን ማለት ነው። አብረን እንወጣለን። ይሄ ደግሞ የፊት ለፊት የሚታያችሁ ከጀርባ ያለው ምን ይመስላችኋል? ሀያት ሬጀንሲ ይባላል። ሀያት ሬጀንሲ ሆቴል ነው። እንግዲህ ነጮች ብዙ ጊዜ ያርፉበታል። እነዚህ ደግሞ ይኸውላችሁ አዲስ ናቸው። በቅርብ ነው የተሰሩት። ኮፊ ሃውሶች ምናምን እንደዚህ ፋስት ፉድ ምናምን ያለበት። እቺ ታይም ኮፊም እዛ ጋር የምትታያችሁ ታይም ኮፊ። ረጅም እንትን ለጥቼ ደግሞ አዲስ አበባን ከዚህ ከስቴዲየም አካባቢ ወይም ከመስቀል አደባባይ ምን እንደምትመስል በደንብ ትታያችኋለች። ከፎቅ ላይ ከሩፍታፕ ሆነን ታዩታላችሁ። አሁን ፊት ለፊት ማሳያችሁ ደግሞ ሙዚየም ነው። የስንት ዓመት ጠገብ የሆነ ሙዚየም ነው። በነገራችን ላይ የምታዩት ብዙ ነጮች በጣም ይጎበኙታል። እኔ ይገርመኛል።
ውስጥ የሚጎበኙም አሉ። ይሄ ቅርስ በሉት በጣም ብዙ አመታት ነው የቆየው። እቺ ደግሞ የሆነ ጊዜ ካፌ ነበረች፣ ምግብን በላባት ነበር በእውነቱ። አሁን አዲስ ፈርሳ እንደ አዲስ ከስተም የተደረገች ነው ያለችው። ያው ትራዲሽን ነገር ነች። ይሄ ሙዚየሙ ግቢ ነው ማለት ነው የምታዩት። ያው ክረምት ስለገባ አሁን ደስ ይላል አየሩ ምናምን ነገር የመዝነብ ሙድ ላይ ነው ያለውና ግሪንነቱ ተመልሶ በጣም እየፈካ ነው ያለው። በዚህ ጀርባ ምን አለ? ዩኒየን አለ። ዩኒየን ሆቴል ማለት ነው። ያ ዩኒየን በጣም ሳላወቀበት ግን በጣም ፌመስ ነው። በጣም ሀብታሞች ናቸው መጥተው የሚጠቀሙት ማለት ነው። ይሄ ሙዚየም እንግዲህ ጀርባው ደግሞ ይሄን ይመስላል። ቀደም ያያችሁት ነው። አሁን ደግሞ ወደዚህ ፊት ለፊት ወዳለው ህንፃ እንገባለን። የቱ መሰላችሁ? ይሄ ማለት ነው። ወደዚህ ህንፃ ውስጥ ገብተን አንዳንድ ነገሮችን ታያላችሁ። እዚህ ጋር እቺን ቤት አያችኋት? የተሰራች ያለችው ቤት። እስቲ የሚሰሩትን እንጠይቃቸዋለን። አጋም ጅልቱ እንዴት ናችሁ? ሰላም ናችሁ? አሁን እንግዲህ ባህላዊ የሆነች የምታምር ቤት እየሰሩ ያሉት እሳቸው ናቸው፣ እነሱ ናቸው። እንዴት ነው ሙያችሁን ታካፍላላችሁ ለቤተሰቦቻችን? የሚያሰራ ሰው ካለ ደግሞ መጥቶ እናንተን ኑ ለኛም ስሩልን እንዲሏችሁ አድራሻ መናገር የምትፈልጉት ካለ ሰዎች እንዲያናግሯችሁ ኮንታክት እንዲያደርጓችሁ ማድረግ እንችላለን። እንሰራለን። ምን ችግር አለ? እሺ አድራሻችን ወደ ሲዳማ ነው። እሺ ደቡብ እዛ ነው እዛ ነው አገራችን። ከዛ አንጥተን ቀርከሃ ከዛ አንጥተን እዚህ ነው የምንሰራ። ቀርከሃው ከዛ ነው የሚመጣው? ከዛ ነው የሚመጣው። ጋይስ እንግዲህ ይሄ ቀርከሃ የምታዩት እንዳለ ከዛ መጥቶ ነው በእነሱ ጉልበት እዚህ የሚሰሩት ማለት ነው። ታችን እዚህ ነው የምንሰራ። ስለዚህ የተለያዩ ቦታ ሰርታችኋል? አዎ ልምድ አላችሁ? አዎ ወደ ወልሶ እዚህ አዲስ አበባ ባለ ሙዚየም፣ አምባሳደር፣ ለጋጣፎ፣ ወደዛ ወደ ሆሎታ፣ አምቦ፣ ወደ ለቀምተ ብዙ ቦታ ሰርተናል። እንግዲህ እንዳያችሁት ነው። ኤክስፒሪየንስ ያላቸው ሰዎች ናቸው። ስታዩት ራሱ ውስጥ ገብቼ ያሳያችኋለሁ። በጣም ነው የምታምረው ማለት ነው። ልክ እዛው ያላችሁ ነው የሚመስለው። የባህላዊ አዎ ያ እንትኑ ቅጠሉ አለ እሱ ላይ ሲከደን ያኛ የተከደናታል። ያኛውን አይቼ በጣም ታምራለች። ትክልክል ያለች ነው። ይሄ ጣራ ነው፣ ይሄ ክዳን። ስለዚህ ይሄኛው ገና ጣራው ነው ማለት ነው። አሃ ክዳኑ አያፈስም አሁን ማለት ነው። ምንም ነገር አይፈስም። ምንም ፈሰለ። ይሄ እንደ ቆርቆሮ እንትን አለ። ይሄ ቀርከሃ ልጣጭ ቀርከሃ የወለደው እሱ አለ። ስለዚህ ምንም የሚያፈስ ነገር የለውም። ነገር ይፈስል። ይሄም በረዶ አይጥልም። እሺ በዚህ አጋጣሚ እናንተም ጠርታችኋቸው እናንተ ጋር እንዲህ ማሰራት ትችላላችሁ። አድራሻ ካላችሁ ደግሞ ስልክ በምን እንደሚያገኟችሁ በስልክ ታገኛለህ። እስኪ ስልካችሁን ንገሯቸው። 0924 82 776 ደውሉና ኮንታክት አድርጓቸው። እናንተ ጋር መተው እንዲሰሩላችሁ የምትፈልጉት ወይም መዝናኛ ሊሆን ይችላል ካለ እንግዲህ ኮንታክት አድርጓቸው። ስማችሁ ማን ይባላል? ይቅርታ አሻ ይባላል። አሻ ኢዳሶ ከደቡብ አይደል? አዎ ከደቡብ ነው። በቀለ በዙ ይባላሉ እሳቸው። ግርማ ዱጌ። ስለዚህ ከኛ ጋር የሚሰራ አሁን ወደ 7 ቤት ቀርከሃ ላይ መጣ ሄደዋል። እሳቸው አሉ። በምን እንደተጭኖ የሚመጣው ነው ቀርከሃው? በመኪና። ይሄ ወጪ አለው ብዙ ወጪ አለ። አሁን ይሄ ወጪው እናንተ ናችሁ እንዳለ ሸፍናችሁ የምታመጡት? በጣም የሚገርም ነው። አበረታቷቸው ጋይስ። በጣም የሚያምር ነው። አንዳንድ ጊዜ በባህል እኛ ቤታችን ውስጥ ሆነን የምንሰራቸው ስራዎች ትኩረት አይሰጣቸውም እና ስለዚህ ይሄንን በደንብ ትኩረት ስጡና በጣም ሞዲፋይ አድርገው ደግሞ ይሰሩላችኋል። ከዚህም ባሻገር ደግሞ ለውበትም ለቤታችን መጠቀም እንችላለን። ከመዝናኛም ባሻገር እንግዲህ መስራት እንችላለን ብለዋል። ያለቀውንም አሳያችኋለሁ። ገና ለዛውም ይቀረዋል። እቺን ደግሞ ትንሽ ሾፍ አደርጋችኋለሁ። የሚሰሩበት ማቴሪያል ጥራቱን እንድታዩት ያክል ነው። ይታያችኋል። በጣም ጸዴ አድርገው ነው የሚሰሩት። ዋው! ያቺኛዋን ደግሞ አሳያችኋለሁ እንዴት እንደምታምር የሰሯት። ይሄው እሳቸው ስራ ድርሻቸው ምንድነው? መጥረብ ነው። እንደዚህ ማስተካከል እንዲህ እየተደረገ የተሰነጠቀ ነው የሚሰሩት። ተመልከቱ፣ ይኸውላችሁ እንዲህ እየሰነጠቁ ነው የሚሰሩት ማለት ነው። በጣም ነው የሚገርመው። ይሄ በዚህ ነው የሚጠለፈው። ተመልከቱ እንግዲህ ጋይስ፣ ይሄ በእጃቸው ነው ይሄን ሁላ ጠርበው ሰንጥቀው። ይሄ እዚህ ጋር መታየቷል። ይሄ ሁላ ማገዶ ይመስላል አይደል? ግን አይደለም። ይሄ ጣራ ነው ማለት ነው የሚከደን እንደዚህ ተሰንጥቆ የሚገባ እኩል ይሆናል። ትክልክል ይላል። ያኛውን ተከርኖ አልቋል። በጣም ነው የምናሰግናል። ለዚህ ለሙያችሁ ራሱ እጃችሁ ይባረክ። አሁን የተከደነች አለች እዚች ጋር እና ገና ፊኒሺንግ ይቀራታል። ግን ላሳያችሁ ምን እንደምትመስል። እግረ መንገዴን ነው በነገራችን ላይ ወደ ሩፍታፑ ላይ ለወጣ እያሰብኩ ባለበት ሰዓት ነው። እዩት ጋይስ፣ ታያችኋል። ቆይ አዙሬ ላሳያችሁ። ታያችኋል ጋይስ፣ እንዴት ሞዲፋይ አድርገውት አሳምረውት
ውብ አድርገው እንደሰሩት በእጃቸው ማለት ነው የሚሰሩት ነገር ተመልከቱ። እንዴት አድርገው ቆንጆ አድርገው እንደሰሩት በቃ ማሽን ነው የሚመስለውላ ማለት ነው። በማሽን የሰሩት ነው የሚመስለው። እንግዲህ አሁን ይኸው ወደ ግራውንድ ላይ ያለ ነው። ወደ 10ኛ ላይ እንመጣ ነው። ጋሽ ፍሬ ይባላል ባይዛዌ ጋሽ ፍሬ አዎ የፋዘር ታናሽ ከአባቴ ጋር የምትመሳሰለው ነበር። አሁን 10ኛ ላይ እንወጣለን። ስንተኛ ነህ አንተ? ስንተኛ ነህ? 3ኛ ላይ ጋሽ ፍሬ 3 ላይ ነው። እኔ ወደ 10ኛ እዚህ ጋር እንግዲህ እየሾፍን ነው የምንሄደው። ይሄ የምታዩት ይሄ ምን ሲል ምን ነበር? ይሄ ጡረታ ነው። ይሄ ህንጻ ምርጫ ቦርድ ነው። ምርጫ ቦርድ አሁን 3ኛ ላይ ጋሽ ፍሬ ወረዱ። ጋሽ ፍሬ ደህና ዋሉ። አሁን እኛ 10 ላይ እንሄዳለን ማለት ነው። ከዚህ ጋር ሲሆን ከለሩ ራሱ እንዴት ጸዳ ነው። ጥሩ ነው። ጥርት ብሎ ይታያል። ሊፍት ውስጥ ነው ያለሁት። አሁን እየወጣን ነው። ባይዘ እየሄደን ነው። የት ነው የምንወጣው? 10ኛ ላይ አይደለም 11ኛ ላይ 11ኛ ላይ እንወጣና አዲስ አበባ ማለት ነው ወደ ታች ነው የምናያት። ወደ ታች ማለት ነው ሽቅብ ነው የምናያት ነው። ቁልቁል ነው የምናያት። አሁን ወርደናል። በራችን ሲከፈት ወደ ኋላ እንወጣለን። ባይ 11ኛ ሩፍታፕ ማለት ነው። ሩፍታፕ ወተናል። ሩፍታፕ ነው ያለነው አሁን። ፈካን ይላችኋል። አሁን ሩፍታፓችን ላይ ነው ያለነው። እንግዲህ እንደምታዩት ነው። ከዚህ የማይታይ ነገር የለም። አዙሬ ላሳያችሁ አንዴ ማየት ትችላላችሁ። ሜቢ ሳዞረው ነው የሚታየው መሰለኝ። ይሄ የተሰበረ አይመስልም። ይሄ እንግዲህ አሁን ግን እኮ ምንም አልተሰበረም። ስታይሉ ነው፣ ሰው ለማስፈራራት ነው። ሩፍታፑን በደንብ ወደ ታች ነው ማየት የምንችለው። ይሄ እንግዲህ የአዲስ አበባ ቲያትር ቤቶች አስተዳደር ድርጅት ህንፃ ነው። ያው እዚህ አጋጣሚ ብዙ ኢቨንቶች እዚህ ይዘጋጃሉ አልፎ አልፎ። ደስ ይላል አይደል? ሸገርን እንዲህ ወደ ታች እንያታ። አላማችን ህሙማንን መርዳት ነው። ተመልከቱ። ይሄ እንግዲህ መስቀል አደባባይ ነው። ቅድም ያየናቸው ሳይክሎች እነዛው ታያችኋል። እዛ ጋር ነበርን እኛ እንግዲህ የመጣን ከዛ ነው። ወጋገን አጠገብ ነበር ነውና እና ንግድ ባንክ ምናምን ከዚህ በደንብ ነው የሚታዩት። ሉክ አዲስ አበባ 4 ኪሎ ቤተ መንግስት ሳይቀር ቤተ መንግስት እንግዲህ ይኸውና ታያችኋል አይደል? ሙሉ ነው የሚታየው ማለት ነው። ይኸውና ቤተ መንግስት። ስለዚህ አዲስ አበባን ከዚህ በደንብ ማየት እንችላለን። ይሄ ቅድም ስንገባ ያየኑ ሀያት ሬጀንሲ ነው። እዚህ ደግሞ ሙዚየሙ ነው። ቅድም ያየኑ ሙዚየም ማለት ይሄ ነው እንግዲህ። እቿት ቅድም የሚበራባት ደመራ የሚደመርበት ቦታ ይሄ ነው። አያችሁት? ደመራው እዛ 4 ማዕዘን ውስጥ ነው የሚደረገው፣ ክብ ውስጥ ማለት ነው። ኦኬ ሶ አዲስ አበባችን ትመስላለች እንግዲህ። ይሄ ከፍላሚንጎ እስከ ስቴዲየም ያለችዋን ያየነው። ሶ በዚህ በኩል ደግሞ እስቲ ያልተነሱትን ማህበረሰብ እንሹፋቸው ጋይስ። ያልፈረሱትን እስኪ መንደሮች እናያቸው። እነዚህ የምታያቸው እንግዲህ መንደሮች አልፈረሱም፣ ይታያቸዋል። ይሄ እንግዲህ ምን መሰላችሁ? ይሄ አካባቢ ይሄ ሰንዴ ማርኬቶቹ ምናምን ናቸው እነዚህ የምታያቸው። እዚህ ጋር ይኸውላችሁ ዛሬ ምንድን ነው ቀኑ? አይ ቲንክ ሮብ አይደል? ይሄ ሰንዴ ማርኬት ነው። ሸራ የምታዩት እንዳለ ምንድን ነው ጨርቆስ ነው ምናምን የሚባለው ሰንዴ ማርኬት ያለበት ማለት ነው። በዚህ ጋር ቀጥታ እንደዚህ ስትወጡ እዛ ጋር ጨርቆስ ያስወጣችኋል ማለት ነው። ኦኬ ከዚህም ብላችሁ አስፋልት ብትሄዱ ወደ ሳሪስ ምናምን የሚወስደው መስመር ይመጣል። ወጥቷችኋል። ይሄ ደግሞ እዚህ ጋር የምታዩት ይሄ እዚህ ውስጥ ያለው ግቢ ይሄ ከሳሩ ጨምሮ እዛ ጋር ምናምን ይሄ የምታዩት ይሄ ኤግዚቢሽን ማዕከል የሚባለው ማለት ነው። ኤክስፖ ምናምን የሚዘጋጅበት ኤግዚቢሽን ማዕከል የሚባለው ነው። ከዛ በመስቀል አደባባይ በኩል በዛ ጋር ነው የምትመጡት፣ በዚህ በመንገዱ ጋር ማለት እንደዚህ ገብታችሁ እዚህ አካባቢውን ኤግዚቢሽኖች ብዙ ጊዜ እና ይሄ ኮንቴነሩ የምታዩት ኮንቴነሩ በዚህ በኩል ክፍት ይሆናል። እዚህ ጋር የምታዩት ይሄ በሩ ነው መግቢያው። ይሄ እያችሁት እዚህ ጋር በሩ ነው። ይሄ በዛች እንደ ጣራ ነገር የተሰራለት ማለት ነው። በዛ ውስጥ ገብታችሁ ውስጥ ደግሞ የሚሸጡ ነገሮች ይኖራሉ። እንደገና ደግሞ ፊት ለፊት እዚህ ጋር እንዳለ ይዘረጋጋል ሁሉ ነገር መዝናናት ነው ማለት ነው። ይሄ እዚህ ጋር ፊት ለፊት የሚታያችሁ ይሄ ደግሞ እንግዲህ ፌደራል አይ ቲንክ ኦዲተር ነገር ነው። ይሄን ይመስላል እንግዲህ አዲስ አበባ እና እንዴት አያችሁት? እንግዲህ ይሄ ፕሮግራም ከተመቻችሁ
እንዲቀጥል የምትፈልጉ ከሆነ ደግሞ ሰብስክራይብ በማድረግ ቤተሰብ የሆናችሁ አጋርነታችሁን አሳዩኝ እላችኋለሁ ጋይስ። ከዚህ ከአዲስ አበባ ስቴዲየም ወይም መስቀል አደባባይ አካባቢ ሆኜ ለእናንተ ያደረስኩት ቆይታ ይሄን ይመስል ነበር ጋይስ። እወዳችኋለሁ። መልካም ጊዜ። ሰብስክራይብ ያደረጋችሁ ለቀጣይ ደግሞ አበረታቱኝ። ይመቻችሁ። ባይ